ምን እዚህ ጋር አይ ተይው ወደ ላይ ነው እሱስ አሁን ደግሞ ተመሳሳይ እኔ ምን ሄርሜላ እውነቷን ነው ማርያምን ግን አብረሽ ደውልላታል ታያለሽ አለቀሰ እኮ በእናትሽ አሳዘኝ አለቀሰ አላየሁትም ሲያለቅስ ለምን እንደዛ ማለት ፈለገች ግን እንደ ብዙ ነገር ደረሰባት እኮ አንዴ ሰዓቱ ላይ አሰርከሻ ይሏታል አንዴ እንደዚህ ታረጋለች ይሏታል የማይሏት ነገር የለም እሱማ ብዙ ስም ሰጥተዋታል በጣም ይሄ ሁሉ ቻሌንጅ ከባድ ነው ነገረች ሁሉ ነው አንተ ስታርክ ወዳ ደህና ነሽ ይችላል ይመስልሽ ግን ለምን እኔ ግን አሳዘነችኝ ማርያም አይ ይደብራል በጣም ነው የሚደብረው ስቃዩን አበዙባት ሌላ ምን አለ ዳኒ ደግሞ ሁለታችሁንም ማለት አልፈልግም ያብርሽ እንትናት የበፊት ጽጌንና ማን ነው አይደለም ሩታና ፍቅርን እንደዚህ ብላችኋል አይደል የሆነ ሰዓት ላይ አይ እሱ ለምን ወይ ጽጌ መምረጥ አለበት ወይ ያችን መምረጥ አለበት ከሁለቱም ጋር በቃ ይችን ቢያጣት ያችን ደግሞ ያችን የሚፈልጋት ልጅ ስላላት ነው ስላረገችለት ነው እርጉዝ አይደለች ይችን የሚፈልጋት ደግሞ ስለሚያፈቅራት አሁን ጋር እየሸወደች ነው አይመስልም እና ሁለታችሁንም ማጣት አልፈልግም ብሎ እንዴት ሊሆን ነው ሜሮን ለራሱ በጣም ተደናግጣለች ሴራ ቢሆን አይ ስልሽ ሁለት ሴት ባንዴ አይፈቀርም አንድም ታፈቅር እና ታዲያ እንዴት ሊሆን ነው አዎ ደግሞ እሱ እኮ ሁለት አላፈቀርም ነገሩ ይችን አረገዘችለት እንጂ እኮ ጭራሽ አወዳትም ነው አይፈልጋትም በቃ ልጁን ይውለዱት ያሳድጉት ከዚህ ጋር በቃ እንደዛ ነው የሚሻለው አለቀ ነገሩ እኮ መፍታት ነው እንደዛ ነው የሚሻለው ማለት ጽጌን የሚያወዳት የሚያፈቅራታል ማለትም እስከማላት የማይፈልግ ሰው ስለዚህ ልጁ ይወለድ አብረን መኖር ይተው ከዛች ጋር ያሳድግ እንደዛ ካለ ዜጋ አንተ ነው ለሰለል ሰታኛል አንተ ልትዘናናለህ ማለት ሄርሜላ እናትህ ሰዘነች አለቀሰች ግን ሚቷት አይመስለኝም አይቷትም ባትደውልላት እሱም ፍላጎት ያለው ይመስለኛል ለዚህ በእናትህ ወይኔ እንትን ነው አማን ከሷ ጋር ነው በቃ አማን ከሷ ጋር እየቀረስክ ነው አየሩ ክራውዱ ምናምን እየቀረስኩ ዝም ብሎ ሩታ ጋር ያለውን ነገር ቢፈታ አሪፍ ነው። በቃ ቢተዋል ሩታ ነው በቃ ተሆነውማ እንዴ ምንም ያውቆ ነው። አሁንም እንደዚህ ሆኖ እነሱ አይተውትም አይፋቱትም። አሁን ቢያንስ አይረዱትም እንዴ አሁን እኮ ያብሽ ጓደኞቹ ናቸው እኮ እየወለዱ እኮ እና ታዲያ አይረዱም። የማይረዱት ከሆነ ደግሞ የሚረዳው እሷ እኮ ለእሱ ማጣት ፈልጋ አይደለም እሷ አንቺ አዎ ሄርሜላ ለእሱ አይሽ ለፍቅር የሚከፈል ዋጋ ነው። እኔ ደስታ ይቅርብኝና አንተ ደስተኛ ሆነ እና ታዲያ ያለምንም ምክንያት እኮ አያለቅስም። የሆነ ስሜት ባይኖረው አያለቅስም።